እጅጉኑ የተወገዘ ነው። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ እጅተኒቡ ሰብዐል ሙቢቃት ሰባት አጥፊ የሆኑ አደገኛ ወንጀሎችን ተጠንቀቋቸው፣ ራቋቸው ብለው ሲሉ ከሽርክ ጋር አያይዘው የገለጹት አንዱ ሽርክ ነው፣ ሲሕር ነው። ኢዘን ሲሕር ማህበረሰቡ መካከል ላይ ችግር የሚፈጥር ዲናችንን የሚሸረሽር አንድነት እንዲጠፋ የሚያደርግ ባልና ሚስትን የሚያለያይ ሰዎች ነግደው ለውጥ እንዳያመጡ የሚያደርግ ጤናማ ሆነው እንዳይኖሩ የሚያደርግ ተማሪዎች ተምረው እንዳይሳካላቸው እንቅፋት የሚሆን ሀገር አጥፊ አውዳሚ ተግባር ነው። ፈሊዛሊከ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ይህንን ተግባር በጣም አውግዘው እጅጉኑ አስጠንቅቀዋል። እንኳን እስከ ድግምት ደረጃ መድረስ አይደለም ጠንቋይ ቤት መሄድ እንኳን በኢስላም የከፋ መሆኑን ነግረውናል። ቃለ አልሐቢቡ ሰለዋቱ ረቢ ወሰላሙ ዐለይህ መን አታ ዐራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ከማ ቃለ ሰለዋቱ ረቢ ወሰላሙ